ሳይመሽ እንድነቃ ሚትዬ ሰሞኑን እኮ ጠፍተሻል። ኧረ አለው ደግሞ ደስተኛ ሆነሻል። አዎ ይመስገን፣ አሁን በጣም ደስተኛ ነኝ። እና ምን አዲስ ነገር አለ? አዲሱ ነገርማ ሰርጋችሁ አንድ ሳምንት ብቻ ነው የሚቀረው። ወይኔ ፍቅር፣ አዎ እዛው ነኝ። በቃ ነው እሺ። የእኔ ፍቅር እንዴ ከመጀመሩ እንዴ ማን አጎቶ ማን ይቀራል? እኔም እናንተን አይቼ የኔ ምለውን ሳግኝቻለሁ። እንደውም እየመጣ ነው፣ አስተዋውቃችኋለሁ። ለምንድን ነው የሚመጣው? አባቴ ይምጣና እንተዋወቀው እንጂ። የስራ ስልክ ነው፣ ስልክ አውርቼ መጣሁ። እሺ ከመጀመሩ አልፈተንሽም? ለምኑ? የኔ ፍቅር ለማለቱ አልፈጠንኩም። ስለዚህ ለኔ ተሰምቶሽ የነበረው ስሜት እንጂ ፍቅር አይደለም። ፍቅርማ ነበር፣ በጣም ነበር የወደድኩ። ሌላ ሰው እኔን እንዲወደኝ ብዬ በመመኛው መጠን ታዲያ እንደ ሕፃን ልጅ በሬን አንኳኩተ ልክ ስከፍትልህ ባላሰብኩት ፍጥነት ጓደኛዬ ጋር ገብታ አገኘው። ቆይ ታዲያ ምን ላድርግ? እምከፍቸው አልመሰለኝም ነበር። ለማንኛውም ቀዝቃዛ ቡናህን አትውቀሰው። ትኩስ በነበረ ጊዜ አንተን ያቀሰቀስከው። ሁሉንም እውነት አውቃለሁ፣ ግን ልቤ አንቺ መተው አይችልም። ስለታገለን ብቻ እናሸንፍም። ህይወት አንዳንዴ እድል ትፈልጋለች። ልቤ እንዳንቺው ነው እንደ ትናንቱ እንደ ፊቱ። ሜትዬ ቆየሁብሽ አይደል? ሰላም እንሂድ አይደል? አዎ የማነው ጥፋት ይሄስ ቅጣት? መቻታሽ ነበር የጄም ባይወስደው ሜቲስ ሄደች። ምን ነው ታዲያ የደበረ ትመስላለህ? ለራሴ ሰው እንኳን መሆን አልቻልኩም። ወደ ማፈልገው ሰው ስትሄድ ማስቆም አልቻልኩም። ምን አልክ? ምንም እንሂድ።